ውድ ቤተሰቦቼ ዛሬ ስለዚህ ልጅ ላወራችሁ ነው የመጣሁት። ሁላችሁም ሚዲያ ላይ በዘመን እንደምታዩ ሁሉም እያናወጣት ነው። አንድ ነገር ልነግራችሁ ፈልጌ ነው እና እቺ ልጅ ልትዋጋ መጣች፣ መከላከያ ጋር ከፋኖ ጋር ለማጥቃት መጣች። አጋጣሚ ተመታ ሞተች። እንግዲህ ያው እናንተ መከላከያ እንደዚህ ያደረጋት ብላችሁ ሚዲያውን እያናወጣችሁ ነው እና ልትዋጋን የመጣችሁበት ሞታለች እና የመከላከያ ህይወት የዶሮ ህይወት መስላ እንዴ ልትወጋው ልትገል በመጣችበት እሷ ሞተች። ግን አንተ ገልብጠ ግን መከላከያ ጡቷን ቆረጠ እንደዚህ ያደረገ ብለህ ታወራለህ። ፋኖ እኮ የዛሬ 15 ያክል እኮ በመስጊድ ገብቶ እኮ ህዝብን ሲጨፈጭፍ አንተ ለምን ይሄን ጨፈጨፈ ብለህ አላወራም። አንድ ሰው ግን ስለሞተ ዛሬ ሚዲያን ታናውጣዋለህ። ግን የኢትዮጵያ መከላከያ ሰራዊት ግን ህይወት የለውም እንዳንተ ለሀገር ለሚታገለው ምን ያርግ ነው? እና እቺ ልጅ ዛሬ ሞታለች። ነገም ከነገ ወዲህ ማመን አለብህ። ልትዋጋ ከመጣ አንተም ትሞታለህ። ማን ፋኖ፣ ማን ሸኔ፣ ማን ኤርትራ፣ ማን ግብጽ አስረግጬ ነው መነግርህ ከፈለከ ማለት ነው። ኢትዮጵያ